ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ለየት ያለ ነገር ነው ይዘንላችሁ የመጣ ነው። አንቲግሬ ይባላል። አንቲግሬ ማለት ያለ እድሜ ሽበት ያስቸጋሯችሁ ሰዎች ካላችሁ ወይም ደግሞ ሽበት የሚበዛባችሁ ሰዎች ካላችሁ ማለት ነው። ሽበትን እንዲያዘገይና ሽበት እንዲቆይ የሚያደርግ ማለትም ቶሎ እንዳይወጣ ማለት ነው። በውስጡ በዚህ ካርቶን ማለት ነው በውስጡ ሁለት አይነት ይዘቶችን ነው የያዘው። አንቲግሬ ኦይል እና አንቲግሬ ሻምፖ። አጠቃቀሙ እንዴት ነው? መጀመሪያ የራስ ቅላችንን ቅባቱን በደንብ ቀብተን 2 ሰዓት ካቆየ ነው በኋላ ከ5 እስከ 10 ደቂቃ ባለው ቆንጆ ማሳጅ ማድረግ አለብን ማለት ነው ውዶችዬ። ማሳጅ ካደረግን በኋላ ለ2 ሰዓት ያክል እንቆይና በሻምፖ ነው የምንታጠበው በዚህ ማለት ነው። በሻምፖ ስንታጠብ የምንታጠበው ለሰስ ባለ ውሃ ወይም ደግሞ ለብ ባለ ሞቅ ባለ ውሃ ነው የምንታጠበው። ከዛ በደንብ የራስ ቅላችን እስኪደርስ ድረስ ሻምፖንም ድጋሚ በደንብ ማሳጅ ማድረግ ይኖርብናል ማለት ነው። ከዛ በመቀጠል ደግሞ ጸጉራችን ከደረቀ በኋላ ድጋሚ ይሄን ኦይል እንቀባና እናቆየዋለን ማለት ነው። የኔ ውዶች በጣም እናመሰግናለን። ይዘዙ። ለመደወል ከፈለጋችሁ በ0995297919 ብላችሁ መደወል ትችላላችሁ። አድራሻችን 24 ታክሲ ተራ 5 ሜትር ገባ ብሎ ታገኙናላችሁ ማለት ነው ውዶችዬ። አመሰግናለሁ። ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ደግሞ ወዳችኋለሁ። አይ ላቭ ዩ